ሰላም ውድ የቻናል ቤተሰቦች እንኳን በደህና መጣችሁ። ዛሬ እንግዲህ በ2025 በዚሞ አዋርድ ላይ ተሸላሚ የነበረችው የአርቲስት ቬሮኒካ አዳነ የአቀባበል ስነ ስርዓቱን በተወሰነ መንገድ እናሳያችኋለን። ቬሮኒካ እንግዲህ ባሳለፍነው አመት በጣም ስኬታማ የሚባል አመት ነው ያሳለፈችው። አልበም ሪሊዝ ከማድረግ ጀምሮ የተለያዩ አዋርዶች ላይ ሽልማቶችን በማድረግ ከፍተኛ የሆነ የአልበም ሽያጮችን በማድረግ የዚህ አመት አሪፍ ጊዜ እንዳሳለፈች እናውቃለን። አሁን ደግሞ ከሽልማቱ በኋላ ወደ ሀገሯ በምትገባበት ሰዓት በወዳጅ በዘመዶቿ በአድናቂዎቿ ከፍተኛ የሆነ አቀባበል ተደርጎላታል። የኢትዮጵያ ሰንደቅ ዓላማን ከፍ በማድረግ በጣም በሚያምር ሁኔታ ሀገራችን ገብታለች። ያሳለፈው አመት ያሳለፈችው ስኬት ለሌሎች ሴት እህቶቻችንም በጣም ትልቅ አርአያ እንደምትሆን እናስባለን። ሁላችንም ከሰራን ጠንካራውን ጥሩ ነገር ከሰራን ብዙ ቦታዎች መድረስ እንደሚቻል እንደዚህ አይነት ትላልቅ ቦታዎች ትላልቅ የሽልማት ስነ ስርዓቶች ላይ መገኘት እንደምችል ያሳየችበት አመት ነው። በጣም የሚያምር አቀባበል የተደረገላት ቬሮኒካ በጣም ተወዳጅ ናት። ብዙ አድናቂዎች እንዳሏት እናውቃለን። በአድናቂ በወዳጅ በዘመዶቿ በጣም የሚያምር አቀባበል ተደርጎላታል። እንኳን ደስ አለሽ ቬሮኒካ። በድጋሚ ከዚህ የተሻለ ነገር ደግሞ እንደምትሰሪ አንጠራጠርም። እናንተ ወደፊት ሀገራችን የምታስጠሩ አድርጋችሁ በርቱልኝ።